እንዴት አመሻችሁ ውድ የዩቲዩብ ተከታታዮቻችን። ዛሬ ደግሞ ይዤላችሁ የመጣሁት ከባለፈው ከፔጅ ትሪ ፓርታችን የቀጠለ ፔጅ ትሪ አካውንቲንግ ያው ብዙዎቻችን እንጠቀማለን እና እዛ ላይ ካምፓኒ ክሬት እናደርጋለን እና ዛሬ ማሳያችሁ ቤዚክ ቲንግ ምንድን ነው። ለምሳሌ አንድ ካምፓኒ ክሬት አድርጋችሁ ኔትወርክ ላይ ስትጠቀሙ ያንን ካምፓኒ ሴኪሪቲ ካልሰጣችሁት ወይም ፓስዋርድ ካልሰጣችሁት ለዛ ካምፓኒ አንድ ካምፓኒ ዊዛውት ሴኩሪቲ ሌቭል ሁለት ኮምፒውተር ላይ አይሰራም። ስለዚህ ያንን ነው ሃው ቱ ሴት ፓስወርድ ፎር ዩር ካምፓኒ የሚለውን ነው ዛሬ ማሳያችሁ ማለት ነው። ስለዚህ አሁን ያልኳችሁ ሀሳቡ ገብቷችኋል። ለምሳሌ አንድ ካምፓኒ ክሬት አድርጋችሁ ኔትወርክ ላይ መጠቀም ብትፈልጉ ፓስወርድ ካልሰጣችሁት እዚህኛው ኮምፒውተር ላይ ከፍታችሁ ሁለተኛ ደሴም ካምፓኒ ወይም ኦፕን አናዘር ኮምፒውተር አይሰራም ማለት ነው። ለምን? አክሰስ ሌቭላችሁን ይገድባችኋል። ይሄኛው በዛኛው ሳይድ እየተጠቀመባችሁ ያለው ሰው አንአውተንቲኬት ዩዘር ነው ብሎ ነው ሪፊውዝ የሚያደርግባችሁ። ስለዚህ እዛው የመጀመሪያው ኮምፒውተር ላይ ብቻ ነው ወይንም ሰርቨር ሳይድ ላይ ብቻ ነው የሚሰራላችሁ ማለት ነው። ግን ለዛ ፔጅ ትሪ አካውንቲንግ ካምፓኒ ፓስወርድ ሴት ካደረጋችሁለት አውተንቲኬት ሆኗል ማለት ነው። ዋንስ አውተንቲኬት አድርጋችሁታል፣ በዛ አውተንቲኬሽን ሌላ ኤኒ ኮምፒውተር ላይ ገብታችሁ ወይንም ኤኒ ከዛ ጋር የተያያዘ ሰርቨር ኮምፒውተር ላይ ገብታችሁ አክሰስ ማድረግ ትችላላችሁ ማለት ነው። ስለዚህ አጭር ቪዲዮ ናት ማሳያችሁ። የመጀመሪያ ሀው ቱ ክሬት ካምፓኒ ከሚለው ጀምረን ካምፓኒ ክሬት አድርገን ከዛ ለዛ ካምፓኒ ሀው ቱ ሴት ዩዘር ሌቨል ፓስወርድ የሚለውን ሴት አድርገን እንጨርሳለን ማለት ነው። ስለዚህ ያንን ለማድረግ የመጀመሪያው ፔጅ ትሪ አካውንታችንን ሶፍትዌራችንን ራን እናደርጋለን። እዚህ ጋር የኔ መጀመሪያ ሳምፕል የሰራሁት ነው። ስለዚህ ካንሰል እናድርግ፣ እንዝጋውና ይሄን ከዘጋን በኋላ ምንድነው የመጀመሪያ አዲስ ካምፓኒ ክሬት ማድረግ እንችላለን። ኖርማሊ እኔ አይቲ ላይ ነው የምሰራው፣ የአይቲ ባለሙያ ነኝ። የተወሰኑ ነገሮች ፔጅ ትሪ ላይ ስለማቅ ሜቢ እኔ የማውቃቸው ነገሮች ወደ እናንተ ከመጥተው የሆነ ሳፖርት ያደርጋችኋል ብዬ ስላሰብኩኝ ነው ከነዚህ ቪዲዮ የጀመርኩት ማለት ነው። ስለዚህ አዲስ ካምፓኒ ክሬት ለማድረግ የመጀመሪያው ክሬት ኤኒ ካምፓኒ፣ ሁለተኛ ደግሞ ኦፕን አን ኤግዚስቲንግ የሚለው ከዚህ በፊት የነበራችሁ እኔ ልክ እዚህ ጋር የሰራሁት አንድ ቴስት ካምፓኒ አለ። ልክ እንደዛ ማለት ነው አድርጋችሁ ትከፍታላችሁ ማለት ነው። ስለዚህ ዛሬ አዲስ ካምፓኒ ክሬት እናደርጋለን። ክሬት ስናደርግ ክሬት ትሉታላችሁ። ፈርስት ስክሪን እንደዚህ ይመጣል። ክሬት ኤኒ ካምፓኒ ዲስ ዩዘር ዊል ምናምን ብሎ የሆነ ነገር እዚህ ጋር ይነግራችኋል ስለ ሌቭሉ ማለት ነው። የምትሞሏቸው ነገሮች ሞልታችሁ እስክጨርሱ ድረስ ያለው 5 ስቴፖች አሉ። እነሱን እዚህ ጋር ያሳያችኋል ማለት ነው። የመጀመሪያ ካምፓኒ ኔም ኤንድ አድሬስ፣ ከዛ ቢዝነስ ታይፕ፣ ከዛ አካውንቲንግ ሜተድ አለ፣ ካሽ ነው ወይስ አኩራል የሚል አለ፣ አካውንቲንግ ፔሪድ አለ፣ ከዛ ፊዚካል ይር የሚል አለ። ስለዚህ እነዚህ ስቴፖች ነው ተከትለን ካምፓኒ ክሬት የምናደርገው። ስለዚህ የመጀመሪያው ስቴፕ ኔክስት ትሉታላችሁ። ቹዝ ዘ ፔጅ ትሪ ፕሮዳክት ይላል እዚህ ጋር ፔጅ ትሪ ፕሪሚየም አካውንቲንግ 2010 ይላል። ስትከፍቱት እዚህ ጋር የተለያዩ እንትኖች ያመጣላችሁ። ለምሳሌ ይህን ፔጅ ትሪ አካውንቲንግ ዳይሬክት ለምን እንደምጠቀሙት ፎር ኮንስትራክሽን፣ ፎር ዲስትሪቢሽን፣ ማኑፋክቸረር፣ ነን ፕሮፊት ምናምን ያለ ይመጣል። ስለዚህ እኛ አሁን የምንሰራውን እዚህ ጋር በኋላ ከገባንን በኋላ ስፔሲፋይ ማድረግ ስለምንችል ይሄን እንመርጣለን። ከዛ ኔክስት ትሉታላችሁ። ኔክስት ካላችሁ በኋላ እዚህ ጋር ካምፓኒ ኔም ይለናል። ካምፓኒ ኔም ማለት በኋላ ላይ በዚህ ካምፓኒ ኔም ነው አክሰስ የምታደርጉት። ለምን ኤክስ ዋይ ዜድ ያለን ብንሰጥ የተለያየ በውስጣቸው ነው አድ እያደረገ የምንመጣው ማለት ነው። ምንሰራውን ስራ የዴቢት ክሬዲት ምናምን ሳይዶቹን ነው የምንሰራው። ስለዚህ የካምፓኒ ስም ነው የምንሰጠው። ለምሳሌ እኔ በእኔ ስም ሚሊዮን አይሲቲ ሶሉሽን ብዬ ሰጠሁት። እዚህ ጋር እንደ ሪኳየርመንት ምንድን ነው የሚያሳያችሁ? ሶሪ ጋይስ ይህን ቪዲዮ በምሰራ ሰዓት ያው አካባቢ ላይ አንዳንድ ድምጾች ሊገቡ ይችላሉ፣ ኖይዝ ሊገባ ይችላል። እሱን ታገሱኝ። ቤቴ ድመት ምናምን ስላለ እሱ ይኖራል ማለት ነው። ስለዚህ እዚህ ጋር ካምፓኒ ኔም የሚል አለ ይታያችኋል። እዚህ ጋር በቀይ አስትሪክስ የተደረጉት ማኒዳተሪ የሆኑ ወይንም ሪኳየርድ የሆኑ ፊልዶች ናቸው። ስለዚህ አሁን እዚህ ጋር በቀይ ያደረገልን ካምፓኒ ኔም ይለናል። ከዛ አድሬስ ካለን እነዚህን ቤዝድ ኦን ዩር ካንትሪ ሎኬሽን ኤንድ ቤዝድ ኦን ዩር ካምፓኒ ሌቭል ነው እነዚህ ነገሮች የምትሞሉት ማለት ነው። ለምን አሁን አድሬስ ላይን 1 አድሬስ ላይን 2 እየተባለ እኛ ሀገር ውስጥ አንጠቀም፣ ስፔሻሊ when you are in ኢትዮጵያ ማለት ነው። ሌላው ካንትሪ ቴሌፎን ምናምን ያለ
እንትን ይላችኋል። እናንተ እንደ ካምፓኒያችሁ ሌቭል እነዚህ ነገሮች ታስገባላችሁ ማለት ነው። ይህን ጨርሰን ከዛ ቀጥሎ ኔክስት እንላለን። ኔክስት ስትሉት እዚህ ጋር ሴሌክት ሜተድ ቱ ክሬት ዩር ኦውን ካምፓኒ ይለናል። ዩዝ ኤ ሳምፕል ቢዝነስ ታይፕ ዛት ክሎዝሊ ማች ቱ ዩር ካምፓኒ። ስለዚህ እነዚህ ሞስት ካምፓኒ ቹዝ ዲስ ይላል። እነዚህ አሁን እዚህ ጋር ራሱ ጋይድ ያደርጋችኋል። ከነዚህ መሀል የትኛውን ለእኔ ስዊተብል የሆነው ነው ብሎ ያስመርጣችኋል። ይሄን እንመርጣለን። ኮፒ ሴቲንግ ፍሮም ኤግዚስቲንግ ከዚህ በፊት የነበረ ፒችትሪ አካውንቲንግ ካምፓኒ ካላቸው ከዛ ላይ ያለውን ሳምፕል ወደዚህ ውሰድልኝ። ኮንቨርት ካምፓኒ ፍሮም አናዘር አካውንቲንግ ፕሮግራም ከሌላ ፕሮግራም ወደዚህ ቀይርልኝ ምናምን ነው የሚያስመርጣችሁ። ስለዚህ እኛ የመጀመሪያውን እንመርጣለን። ከመረጥን በኋላ ኔክስት ትሉታላችሁ ማለት ነው። ኔክስት ካለን በኋላ እዚህ ጋር ሴሌክት ቢዝነስ ታይፕ ይለናል። ከዛ ቻርት ኦፍ አካውንት የሚል ነገር አለ። ስለዚህ እኛ ምንድን ነው የምንመርጠው? ቢዝነስ ታይፓችን ማለት ነው። ምንድን ነው አሁን አሜሊዮን አይሲቲ ሶሉሽን ምን ሊሰራ ይችላል የሚለውን ነው እዚህ ጋር የምንመርጠው ማለት ነው። ሶ እዚህ ጋር አሁን እኔ አሜሊዮን አይሲቲ ሶሉሽን ብዬ አንድ ካምፓኒ ክሬት ያደረኩኝ ነው። ስለዚህ ያ ካምፓኒ ምንድን ነው የሚሰራው? አካውንቲንግ ኤጀንሲ ነው፣ አድቨርታይዚንግ ነው ምናምን። ስለዚህ እኔ ባይ ዲፎልት እዚህ ጋር ምንድነው ሰርቪስ ካምፓኒ ነው። ሰርቪስ ነው ላይክ ሜንቴናንስ፣ የተለያዩ ነገሮች ነው ሳፕላይ የሚያደርገው። ስለዚህ ሰርቪስ ካምፓኒ ብዬ ሰጠሁት። ከዛ ኔክስት እለዋለሁ። ከዛ እዚህ ጋር ውስጥ አን አካውንቲንግ ሜተድ ይለናል። አካውንቲንግ ሜተዳችሁ ምንድን ነው? ለምሳሌ እኔ በእኔ ካምፓኒ ሰርቪስ ነው የምሰጠው። ሰርቪስ ስሰጥ ሁለት አይነት ሜተድ ሊኖረኝ ይችላል ማለት ነው። አንደኛ አኩራል፣ ሞስት ካምፓኒስ ቹዝ ዲስ ይላል። ስለዚህ አኩራል እና ካሽ የሚል ነገር አለ። ስለዚህ አኩራል ኖርማሊ እኔ በገባኝ ሆነ በፒችትሪ ቋንቋ ምንድን ነው አኩራል ማለት? ለምሳሌ ሂሳብ ትቀበላላችሁ። ሂሳብ ስትቀበሉ ለምሳሌ ብሩን ምንድን ነው ሰርቪሱን ከሰጠውኝ በኋላ ሂሳቡን በተሰጠኝ በቀን ስኬጁል ሊሆን ይችላል ሂሳቡን መቀበል። ያ ማለት ሰርቪሱን የሰጠሁት ዛሬ ነው ብዬ ዛሬ ያ የተሰጠው ሰርቪስ ፒችትሪ አካውንቲንግ ላይ ይመዘገባል። ሰርቪስ ኢን ሴንስ ይህን ኮምፒውተር በዚህ ብር ጠገኛለሁ ብዬ ያ ምንድን ነው አማውንት ኦፍ መኒ እዚህ ውስጥ ክሬዲት ሳይድ ወይንም ዴቢት ሳይድ ይጻፋል ማለት ነው። ያ ማለት ካሽ እጄ ላይ የለም፣ ግን ሰርቪስ መስጠቴን ለሶፍትዌሩ ነግረዋለሁ ማለት ነው። አኩራል ብለን የምንለው ይሄ ነው። ስለዚህ ምንድን ምኑ ይቀድማል? ሰርቪሱ ይቀድማል። ፔይመንቱ ከዚህ በኋላ ነው የሚሆነው ማለት ነው። ሁለተኛ ላይ ስንመጣ ይሄኛ ኢንካም ኢዝ ሪከርድድ ዌን ዩ ሪሲቭ ዘ መኒ ማለት ነው። እዚህ ጋር ኢንካም ኢዝ ሪከርድድ ዌን ዩ ሪሲቭ ዘ መኒ ምንድን ነው የሚለው? ልክ ይሄኛው ደግሞ ምንድን ነው የሚሆነው? ልክ ገንዘቡን ስትቀበሉ እንትኑን ታስገባላችሁ ማለት ነው። ለምሳሌ ስራው ከተሰራ በኋላ ምንም የምታስገቡት ነገር የለም። ስለዚህ ሰውየው ምን ይላል? ኮምፒውተሩን ካስጠገነ በኋላ የዛሬ ሳምንት ነው የምከፍልህ ብሎ ሲለኝ በዚህኛው ታይም ካሽ በሚለው ሰዓት ከመረጠን ማለት ነው። ስለዚህ ዛሬ ሳምንት መች አርብ ዕለት፣ እሺ አርብ ከሆነ አርብ ሰውየው ብሩን ይዞ ሲመጣ ፒችትሪያችን ላይ እንገባለን፣ ብሩን እንጽፋለን፣ ካሽ እንቀበላለን። ሴም ታይም ያን አማውንት ኦፍ ክሬዲት ሶፍትዌራችን ላይ እንጽፋለን ማለት ነው። ስለዚህ እና አኩራል እና ካሽን በእንደዚህ መልኩ። ስለዚህ ሞስት ካምፓኒስ ቹዝ የሚለው ይሄኛው ነው። ለምን ብዙ ጊዜ አሁን ኢትዮጵያ ውስጥ ካያችሁ ግብይት ላይ ምንድን ነው የምንጠቀመው? አኩራል ነው። ለምሳሌ ኢቨን ኢፍ እንኳን አሁን ከስልክ ወደ ስልክ ምንድነው ገንዘብ ስንላላክ በቃ ልክላለሁ ነው የሚለን። በቃ ልክላለሁ ማለት ሰውየው ከኔ እቃውን ተረክቦኛል፣ ኦልሬዲ ደረሰኝ ቆርጫለሁ ለሰውየው እና ዳታ ቤዝ ላይ ገብቷል ማለት ነው። ገንዘቡ ግን አልገባም። ስለዚህ ገንዘቡን መች ነው የሚልክልኝ? የዛሬ ሳምንት ሊሆን ይችላል፣ ከ10 ሰዓት በኋላ ሊሆን ይችላል፣ ነገ ጠዋት ሊሆን ይችላል። ካሽ ላይ ስንመጣ ግን ሴም ታይም ምንድን ነው የሚሆነው? ሰውየው ብሩን አዘጋጅቶ በሚመጣ ሰዓት ነው ይሄኛውን ሪከርዲንግ የምንጀምረው ማለት ነው። ልክ ሰውየው ገንዘቡን ሲሰጠኝ ካሽ ሆኗን ብለን እንደምንለው ማለት ገንዘቡን ሲሰጠኝ አት ሴም ታይም ዳታቤዝ ላይ ያን አማውንት ኦፍ ብር እናስገባለን። ሴም ታይም ሪሲፕት ቆርጡለታላችሁ ማለት ነው። ይሄ በእንዲህ እንዳለ ከዛ ኔክስት ትሉታላችሁ። ከዛ እዚህ ጋር ምንድን ቹዝ ፖስቲንግ ሜተድ ይላል። ሪል ታይም እና ባች አለ። ኢች ትራንዛክሽን ኢዝ ፖስትድ አስ ኢትስ ኢንተርድ አስ ሴቭድ ይላል። እዚህ ጋር ሪል ታይም እና ባች ታግዙኛላችሁ። ፒችትሪ አካውንቲንግ ላይ የምትሰሩ ሰዎች ትራንዛክሽን አር ሴቭድ ዘ ፖስት ኤንድ ግሩፕ ኢን ሰከንድ ስቴፕ ጊቭስ ዩ ቻንስ ቱ ሪቪው ፎር አኩሬሲ ቢፎር ፖስቲንግ ይላል። ስለዚህ ችኛዋን እዚህ ጋር ሞስት ካምፓኒስ ቹዝ የሚለውን እናንተ ሳፖርት አድርጉኛላችሁ። እኔ ቤዚክ ታርጌቴ ማውቀውን አስረድቻችሁ ከዛ በኋላ ወደ ቤዚክ እንትኑ ነው የምሄደው ማለት ነው።
ኔክስት። ከዛ እዚህ ጋር ቹዝ አካውንቲንግ ፔሪድ ይላል። አካውንቲንግ ፔሪድ 12 ወር ነው። በእኛ ሀገር ስኬጁል ስንመጣ ከመች ነው የሚጀምረው? እንግዲህ ሂሳብ ላይ ያሉት ሰዎች ታውቃላችሁ፣ ከመስከረም እስከ ምናምን ብለን ወይንም ከነሐሴ እስከ ሰኔ ብለን እንደምንለው ማለት ነው። ስለዚህ 12 ወር ነው ዞሮ ዞሮ እንትናችን ማለት ነው። ሌላው ደግሞ አካውንቲንግ ፔሪድ ዳዝ ኖት ማች ዲስ ካላንደር መንስ፣ ከዚህኛው ጋር ማች ካላደረገ ይሄኛውን ነው የምትመርጡት ማለት ነው። ስለዚህ ሞስት ኦፍ ታይም ይሄኛውን 12 ወሩ ነው የሚመርጡት። አሁን ከነገ ወዲያ የፈረንጆች ጃንዋሪ 1 ነው የሚጀምረው። ስለዚህ ከጃንዋሪ 1 እስከ ጃንዋሪ ምንድን ነው እስከ ዲሴምበር 30 ብለን እንደምንለው ማለት ነው። ስለዚህ እንመርጣለን። ከዛ ኔክስት ትሉታላችሁ። እዚህ ጋር ያስመርጣችኋል ከመች ነው ፒችዲ አካውንታችሁ እንዲጀምር የምትፈልጉት። በእኛ ሀገር ኮንቴክስት ከሆነ እዚህ ጋር ወሩን ተመርጦለታላችሁ። ደግሞ በፈረንጆቹም ከሆነ ከዚህ ጀምራችሁ አሁን ካውንት እያደረገ እስከሚቀጥለው ዓመት ድረስ ይሄድላችኋል ማለት ነው። ስለዚህ የእናንተ ስኬጁል ነው እዚህ ጋር ስታስተካክሉት ማለት ነው። ከዛ ፋይናሊ ኔክስት ትሉታላችሁ። ጨረስን ማለት ነው። ይሄ ማለት መጀመሪያ ዊዛርዱን ስንጀምር 5 ስቴፖች ያሳየን፣ እሱን ጨረስን። ከዛ በኋላ ፊኒሽ ትሉታላችሁ። ደን አሁን እዚህ ጋር ክሬቲንግ ዳታ ፋይልስ ይላል። ፔጅ 3 አካውንቲንግ ሶፍትዌራችን ካምፓኒያችንን ክሬት እያደረገ ነው። ክሬት ማለት የሚያስፈልጉትን ኤቭሪ ማቴሪያልስ ወደ እኔ አሜሊዮን አይሲቲ ሶሉሽን ወደሚለው ካምፓኒ እያስገባልኝ ነው ማለት ነው። ኦኬ አሁን ካምፓኒያችንን ክሬት አድርጎ ጨርሶልናል ማለት ነው። ስለዚህ ልክ እዚህ ጋር እንደምታዩት አሜሊዮን አይሲቲ ሶሉሽን የሚል አንድ ካምፓኒ ክሬት አደረገን ማለት ነው። ስለዚህ አሁን የኔ ቤዚክ ታርጌት ምንድን ነው? አሁን ለዚህ ለሰራ ነው ካምፓኒ ሴም ታይም ኔትወርክ ላይ ሆነን ይሄንን ካምፓኒ ሌላ ኮምፒውተር ላይ ሆኜ ይሄኛው ኮምፒውተር እንደ ሰርቨር ሆኖ በዛ በኩል ደግሞ አንድ ክላይንት ኮምፒውተር ኖሮን አክሰስ እናድርገው ብለን ብንል ይሄኛው ኮምፒውተር ፕሪቪሌጅ አይሰጠውም ለዛኛው። ለምን? አንድ ኦፕኒንግ ነው አት ታይም የሚሰጠን ማለት ነው። ይሄ ማለት እዚህኛው ኮምፒውተር ላይ ከፍተን ስራ እየሰራን ሴም ታይም በዛኛው በኩል አክሰስ ሌቭል የለውም ማለት ነው። ያንን አክሰስ ሌቭል የግድ ለመስጠት ወይም አውተንቲኬሽን ለመስጠት እዚህኛው ኮምፒውተር ላይ ሆነን ለዚህኛው አሁን ለምንሰራበት ካምፓኒ ሴኩሪቲ ሌቭል ወይንም ዩዘር ሌቭል ሴኩሪቲ መስጠት አለብን። ወይም ዩዘር ኔም ኤንድ ፓስዋርድ ብለን የምንለው ማለት ነው። ያንን ሴት እናደርግለታለን። የዚህ ጥቅም እንደምናውቀው ነው። ለምሳሌ ሌላ ሰው ሼር ላይ ገብቶ እኛ የኛውን የምንሰራውን እንትን እንዳይነካካብን፣ ሁለተኛ ደግሞ ሌላ አፌክሽን እንዳይፈጥርብን ኔትወርክ ላይ ሆኖ፣ ሶስተኛው ደግሞ ቤዚክ ጥቅሙ ምንድን ነው? ይህንን ዳታቤዝ አት ሴም ታይም ለምሳሌ እኔ ቢሮ ውስጥ 4-5 አካውንታንት ቢኖሩ የተለያዩ ሳይድ ይዘው አት ሴም ታይም 5 ሰው እዚህ ካምፓኒ ላይ ገብቶ ስራ መስራት ይችላል ማለት ነው። ስለዚህ ያን ለማድረግ ምንድነው የምናደርገው? እዚህ ጋር አይታችኋል። ፋይል ኤዲት ሊስት ምናምን ይላል። ሜንቴናንስ የሚል አለ። ሜንቴናንስ ውስጥ ትገባላችሁ። ሜንቴናንስ ውስጥ ዩዘር የሚል አለ። ዩዘር ውስጥ ወደ ጎን ስትመጡ ሴትአፕ ሴኩሪቲ የምትላለች። ሴትአፕ ሴኩሪቲ ላይ ክሊክ ታደርጋላችሁ። ልክ እዚህ ጋር ስትመጡ እዚህ ጋር ይታያችኋል። አሁን አንድ አሜሊዮን የሚል አንድ አካውንት አለ። አሁን እዚህ ጋር ምንድነው የማደርገው? አሁን ለተከፈተልኝ ካምፓኒ ኒው ዩዘር ብዬ እለዋለሁ ማለት ነው። ከዛ ኒው ዩዘር ብዬ ካልኩት በኋላ እዚህ ጋር ይታያችኋል ክሬት አድሚኒስትሬሽን ቱ አሜሊዮን አይሲቲ ሶሉሽን ነው የሚለው። ስለዚህ እዚህ ጋር ዩዘር ኔም ኤንድ ፓስዋርድ በራሳችሁ ነው ክሬት ማድረግ የምችሉ። ለምሳሌ አድሚን የሚለውን ትታችሁ ፓስዋርድ ብቻ መስጠት ትችላላችሁ። ካልሆነ ደግሞ እዚህ ጋር ራሱ ነው አድሚን የሚለውን ቀይራችሁ በስማችሁ ማድረግ ትችላላችሁ ማለት ነው። አሜሊዮን አረኩት። ከዛ እዚህ ጋር ፓስዋርድ ይለኛል። ፓስዋርድ 1 2 3 4 5 6 7 ድረስ አረኩኝ። የሚቀበለን ከሆነ እስከ 7 ድረስ ሴቭ እናድርገው። ስለዚህ እዚህ ጋር ምን ይለናል? መስት ቢ አትሊስት 7 ካራክተር ሎንግ ይለናል። እንደገና እዚህ ውስጥ ካራክተር ምናምን እነዚህ የሆኑ ነገሮች መክተት አለብን። ስለዚህ ምን እናደርጋለን? ፓስወርዱን እናደርጋለን ኤኤምኢ 1 2 3 4 5 አደረኩት ማለት ኤኤምኢ 1 2 3 4 5 ከዛ ሴቭ እንለዋለን። ጨረሰን። ስለዚህ
ይህንን ፓስዋርድ ክሬት አረኩልን ለማን? አሜሊዮን አይሲቲ ሶሉሽን ለሚለው ማለት ነው። ስለዚህ ከዚህ ጋር ክሎዝ አድርገን እንወጣለን። እንደምታዩት ክሎዝ ትሉታላችሁ። እዚህ ጋር ፋይል ትገቡና ክሎዝ ካምፓኒን ክሎዝ አደረጉኝ ማለት ነው። ስለዚህ አሁን ቀጥዬ ምንድነው ኦፕን ኤግዚስቲንግ ካምፓኒ የሚለውን እከፍታለሁ። እዚህ ጋር ይታያችኋል 2 ካምፓኒ አለኝ። አሜሊዮን አለ የቴስት ቅድም ያደረኩበት አንደኛው አሜሊዮን አይሲቲ ሶሉሽን የሚል አለ። እሱን ኦኬ እንላለን። ልክ ስል እዚህ ጋር ምን ያመጣልኛል? ዩዘር ኔም እና ፓስዋርድን አስቀምጥልኛል ለማን? አሜሊዮን አይሲቲ ሶሉሽን ለሚለው ካምፓኒ ማለት ነው። ስለዚህ እዚህ ጋር ዩዘር ኔማችን አሜሊዮን ነው። ከዛ ሴም ታይም ፓስወርዳችን ማን ነው? ኤኤምኢ 345 ከዛ ምን እንለዋለን? ኦኬ እንለዋለን ማለት ነው። ስለዚህ ታያችኋል አሜሊዮን አይሲቲ ሶሉሽን የሚለው ካምፓኒ ፓስወርድ ፕሮቴክትድ ነው። አት ሴም ታይም አሁን ይሄንን ኔትወርክ ላይ ሼር ብታደርጉት እኔ እዚህ ጋር እንትን ሰጥቼዋለሁ፣ አክሰስ ሌቭል ሰጥቼዋለሁ። ስለዚህ ይሄ ነገር ሴኪዩርድ ነው ማለት ነው። ለምን? ዋንስ ሰርቨሩ አውቴንቲኬት አድርጎታል። ይሄ አውቴንቲኬት የሆነውን ነው በዛ በኩል የሆነ ሰው ይሄን የሚያክሰው ነው አክሰስ የሚያደርገው ብሎ ስለሚያስብ ይሄን የሰጣችሁትን ዩዘር ኔም ፓስወርድ ክላይንት ኮምፒውተር ላይ ላችሁ ታስገቡ ከፍታችሁ አት ሴም ታይም እኔም እዚህ ጋር ስራዬን እሰራለሁ። ክላይንቶቹም በክላይንት ሳይድ ያሉ ደግሞ ሌላ አካውንታንቶችን የራሳቸውን ስራ መስራት ይችላሉ ማለት ነው። ስለዚህ የዛሬ አጭር ቪዲዮዎችን ይሄን ይመስላል። ዩቲዩባችንን ወይንም እነዚህን ሰፖርት የሚያደርጉ ቪዲዮዎቻችንን ስታዩ ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጉ፣ ኮሜንት ጻፉልን። ማስተካከል ያለብንን ነገር እናስተካክላለን። ሌላ መስራት ያለብንን ቪዲዮዎች ካሉ እንድንሰራላችሁ ደግሞ ጠቁሙ። እናመሰግናለን።